እሷማ ታክቷታል አሉ። አንዴ ብር አንዴ ጨረቃ አንዴ ገንዘብ አንዴ ጨረቃ አንዴ ብር ሲቆጥር ነው የምትውለው አሉ። እኔማ ስለሷ ከማሰብ ስለራሷ ማሰብ ይሻለኛል። ዶሮን ሲያታልሏት ግርግዳው ሰንበል ይጣሉ። ሌላ ለቃቀምከው ወሬ የለህም? ያው ሌላ ለቃቀምኩትማ ወሬ ነበረ፣ ግን በደንብ አልያዝኩትም ነበር። ፈሰሰ። ለዛ ነው እንዴት ነበር ያለች? this is a new brand car። ምን ነው ቆንጂትዬ እንዴ ክብ የነበርኩትን ልጅ እኮ ጠፍጣፋ አረግሽኝ። ጠፍጥፈሽ እንደው እንዳውራ እንደ ወንድማ ሲወራ this is a new brand car Toyota Japan from cross Djibouti። እንግሊዘኛና ብድር እኮ መድፈር እኮ ነው። በቃ ማንን ለማስቀናት ነው? ሁሉም ቢሆኑ የሀብት ምንጮች ናቸው። ቼቀረችኝን ሶስተኛዋን ገስት ሃውሴን እንደሌሎቹ አሪፍ አድርጌ ሰራና ቢዝነሴን አጣጥፈዋል። ምን ይሳንሻል? ሰዎች እኮ ጠንቋይ ጋር እኮ ከመሄዱ አንቺ ጋር ቢመጡ ይሻላቸዋል። እኔ እኮ ካንቺ ጋር መሆን ከጀመርኩ በኋላ ራሱ ጭንቅላቴ እኮ ትልቅ ሆነ። ኮፍያ ያስገባም በጣም አስተሳሰብ ያድጓል። በእውነት ተይ ጥፍሪ ይነቀል። ደላላት ዳፈር አንተ ተይ። ግን በመበሳጨት የሚመጣ ነገር የለም በመናደድ ነው እንጂ ለምንድን ነው እንደዚህ የምትሆኝ? እኔ የህይወት ኢንሹራንስ ነኝ። አንተ ሰሞኑን ደግሞ ጋዜጠኞቹ ስለ አባይ መዘገብ አቁመዋል። ስራዬን ትቼ ጋዜጠኛ እንደሆነላቸው ነው? ኖ ዶንት ሌት ሚ ዳውን ቤቢ። ኖ ቤቢ ፕሊዝ ዶንት ሌት ሚ ስቱፒድ። ዋው ምን ነው ጮክ ብለሽ አየሽው? ፕላን ልትሰርቂ ነው እንዴ? በፊት ከነበርኩበት ገስታውስ ይበልጣል። አዎ ባይ ዘ ዌይ የድሮ የነበርሽበት ሽምብራ ግርፍ ነው፣ ይሄ ደግሞ አሸዋ ግርፍ ነው። ይለያያል። ስልኬ ልስጥህ? ቀፎን ነው። ዛፍ ላይ ነው የምወጣው። ውጣ ብያለሁ። ውጣ። ሰው ከሀገር ውጣ ብሎ ሂሳብ ይሰጣል። አንቺ ከቤት ውጣ ብለሽ ሀሳብ ትሰጫለሽ እንዴ? ምን አይነት እንዴ ባለሀብት! እስቲ ቸክችኪልኝ ለኔ በእናትሽ። ከዛት ባለሀብት አንተም ብሎ ባለዳ ዝርዝር 4 ብር ቼክ ይዞ ያካብዳል። አትኝ ንፋስ ነው። ምን ራሱን ቆልሎ ያ እንደሆነ ሲኮሳተር ዳይፐር አንድ የሚመስለው ፊት ደግሞ በጋ መጣ ይላሉ። ስጋ የሌላት ነው። ለምን ጀርባው ላይ እዚህ ፓሰርቶ እንደ ሻንጣ ያዘ? ክንደር ሰከንድ አንድ እኮ ነው የገዛው በጓ። ስጋው እኮ የታኘከ ነው። አንቺ ስላላየሻት ነው። አንተስ እኮ ደንበኛዬ ነው። ደንበኛ ትያለሽ? ግንበኛ እንዴ? ግንበኛና ደንበኛ ላይ እየተሻታቂ ነው። እኔ እንደውም መሮኛል፣ እሄዳለሁ ከዚህ ቤት። ሁለተኛ እንትን አይደለም። በእናትሽ ለምንድን ነው አንቺ ጭማሪ ስድብ እንጂ ጭማሪ ደሞዝ አታውቂም? ለሁሉም ሰው ትቆ ወጥ እንኳን ጭማሪ ያለው እኮ ሆቴል ቤት ሲገባ። በእውነት ነው እሄዳለሁ። መሄድ ነው የምፈልገው በእውነት። በቃ እኔን ለማንጠለሽ እሱማ በስመ አብ ታች ስክሪን ነሽ። ሲነኩሽ ደስ ይልሻል። መልክ እኮ ነበር። ስማ አንተ እቺ ልጅ ከዚህ ቤት ፈንቅዬ እስከማስወጣት ድረስ ንቅንቅ እንዳትል እሺ? ታዲያ ምንድነው? ምራቅሽ እኮ ወጨፎ እኮ አበሰበሰ። ዝናብ ላይ የዋለ ጋቢ ታስመስኛለሽ እንዴ? ማለት ነው ጃንጥላ ይዤ ላዋራሽ እንዴ? ይደርዛ አንድ የሆነ ነገር አረብሰብሽ ምን ነው? በጣም ትሸታለሽ። ሂድና ግባና ታጠብ ወደዛ። ጧት እኮ ፊሊት ተቀብቼ ነበርኩ። ሂድ ግባና ታጠብ ወደዛ። ፊሊት ተቀብቼ ነበርኩ ጧት። ባንዴ ነው እንደሚተነው። እኔ ደግሞ እንደዚህ አሁን ሲጨነቀኝ ነገር የዚህ ሴትዮ ጭቅጭቅ ነው። አሁን ሲጨነቀኝ የራሴ ህይወት ነው። ይሄ በቃ እንደዚህ ደላላውኝ እስከመቼ ነው የምቆየው እንዴ? በስማ በቀደም ለታ እኮ አሁን እዛ ሰፈር ሂድ ብላኝ ያለ ፕሮግራም የተወለደ ሰው አገኘው። ምን አይነት የማይፋታኝ ሰውዬ! በስማ ዝም ብሎ እኔ ሌላ ነገር ስነግረው እሱ ሌላ ነገር ይነግረኛል። እኔማ ቆይ ከዚህ በኋላ ሁሉም ነገር መሮኛል። ገመዴን ገዝቼ ከዛ ልብሴና ጥቤ አሰጣና ሲደርቅ ቀይሬ እንደገና ሌላ ቦታ ሄዳለሁ። ወይኔ ያቺን ቺክ ባመጣት አሪፍ ነው። በስማ መልክ፣ ጸባይ፣ ቁመት ቢኖራት እኮ ወይኔ እንዴት እንደምታምር ስትናገር ካንደበቷ የሚወጣው ምራቅ ከዚህ ሴትዮ ይበልጥ። ጤና ይስጥልኝ። አቶ አድማሱ ቡርቃ ከጤና ጥበቃ የመታወቂያ ይታያል? አየው ማወቅ ስለምፈልግ ነው። ስለ አንዳንድ ነገር እየሰራችሁ ያላችሁት ስራ እዚህ ጋር የምትሰሩት ነገር አንዳንድ ጉዳቶች እያመጣ ነው። ምን አይነት ዘይት ነው ለመሆኑ የምትጠቀመው? በንጹህ ዘይት ነው የምንሰራው። ንጹህ ዘይት ነው ይሄ? አዎ ምንም ነገር አንቀላቀልም። ባለው በንጹህ ዘይት ነው የምንሰራው። ምን ተጠቀመው? ባይ ዘ ዌይ ይሄ ዝም ተብሎ የሚሰራ ስራ አይደለም። ለህዝቡ ጤንነት ተጨንቀና ተጠበ ማሰብ መቻል አለብን። አሁን ብዙ ሀገሮች አለ እኛ ሀገር ሆኖ ነው እንደዚህ የምንሰራው። አሁን ውጭ ሀገር አለ ብዙ ያደጉ ሀገሮች አሁን ከቦሎቄ ሳምቡሳ ይሰራል፣ ከባቄላ፣ ካተርክክ፣ ከቲማቲም። እኛ ሀገር ግን እንደዚህ አይነት ነገር ነው የሚሰራው። ስለዚህ ስለ እያንዳንዱ ስለምሰራው ስራ እያንዳንዱን ነገር ማወቅ አለብን። ብዙ የሚመጡ በሽታዎች አሉ ከዚህ ጋር ተያይዞ። ምስሩ የተለቀመ ነው በደንብ በደንብ አጣርተን ሁሉንም ነገር ምናስ ታውቃለህ። ንጹህ ካልሆነ ምስሩ ካልተለቀመ
የኩላሊት ጠጠር የሚመጣው ከጉበት ኮብልስቶን ነው። ገብቷል አይደል? ብዙ ነገሮች ማወቅ አለብን። ለመሆኑ የጨጓራ ዝገት ከምንድን ነው የሚመጣው ታውቃለህ? ከምንድን ነው የሚመጣው? ኮሌራ ከምንድን ነው የሚመጣው? አባሰንጋ ከምንድን ነው የሚመጣው? ስለዚህ ስለምትሰራው ስራ ማወቅ መቻል አለብህ። እሺ ስለማታውቀው ነገር ታዲያ እንዴት ትሰራለህ? ምንም ትምህርትም አላገኘህም? አዎ አይኔ ራሱ የማታ እንኳን ማሻሻያ ግባ። ብቻ ሰው ይሄን እየበላ ነው የወፍ በሽታ የሚያመጣው። አንተ ለመሆኑ ወንድሜ የት ነው ያለው? ክፍለ ሀገር ሄዶ ነው። እኔ እዚህ ስራ ጥሎብኝ ሄዶ ነው። ምንም የማውቀው ነገር የለም። እሱ እዚህ ሳምቡሳ ጥበስ ይላል፣ አንተ የሰው ጭንቅላት ትጠብሳለህ። በላውን ለጥናት እንዲሆነን ዘንድ 3 የምስር ሳምቡሳና 2 የሩዝ ሳምቡሳ አድርገህ በፌስታል አምጣ። ሰዓት ላይ በቃ እንዴት እኮ ደስ እንዳለኝ ብታይ። አንቺ ሳገኝሽ እንቅልፍ አልይዝ ብሎኝ ሌሊት ሙሉ በደስታ እንቅልፍ አልይዝ ብሎኝ ለጥ ብዬ እኮ ነው ያደርኩት ብታይ። በጣም በህይወቴ የማረሳው ቀን ረስቼዋለሁ። ወይ ጉድ! እንዴት እንዳገኘው ሹላ እኮ ይገርመኛል። በፈረስ ሲፈለግ የታጣ በአህያ ተገኘ ነው የሚሉት። በጣም ነው ደስ የሚለው። እኔ ግን የምለው በቃ እኔ እኮ ይሄ ቤት ራሱ እንዴት ከኮርኒስ እኮ እስከምን እኮ ነው የሚገርመኝ። በጣም አሰራሩ ግን እንትን አድርጊያት። እኔ ተመችቶኛል። ሁሉም ዲዛይኑ የምቃወመው ነገር የለም። ግን እቺ በዚች በኩል ያለችውን ግድግዳ አስፈርሻት። እቺን ግድግዳ አስፈርሻት ትፍረስ። ሌላ በቃ ያኛውና ይሄኛው እኮ ይፍረስ። ግን እቺኛው እዚህ ጋር ያለችው ትፍረስ እና በቃ ጣራና እንትን ይቀር የለ ማገሮች ይፍረሱ። ባዶ ሲሆን ቦታው መሬቱ ወለሉ አለ አይደል? እሷን ታስፈርሻትና በቆሎ እኮ ብታስተኪ ኢንቨስትመንት በአሁን ሰዓት በጣም አሪፍ ነው ታውቂያለሽ። አሁን ጋሽ ማን ነው ስሙ ሀብታም ሆኖ በኢንቨስትመንት እንዲህ ሀብታም ሆኖ ልጥጦ ነው ወደ ጎን ተነስቶ ስራ ተቀመጥ። ቂጥ እኮ ሞኝ ነው ቁጭ ካላ ይነሳል። በቆሎ ራስ እኔ እኮ የምሬን ነው። ያንቺ ጓደኛ አንቺ ታች ሰፈር ያለችው ባንድ አይደል እንደ ኢንቨስትመንት ጀመረ የተተኮሰችው ጸጉሯን አንቺ እኮ ስላላየሻት እኮ ነው። አይ እምልሽ እኔ እንዳሳብ ነው እንግዲህ እኔ ሰው የሚሆነው ለራሱ ነው የሚያውቀው። አንተ እኮ ጀግና ነህ ጀግና። እኔ ቀላል ጀግና ነኝ እንዴ? እኔ እኮ በጣም ጀግና ነኝ። አንበሳ ገዳይ ነኝ። ግን ሙያ በልብ ነው ብዬ ነው እንጂ 6 አንበሳ ጠብ 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 እንዳይን መድኃኒት ነው ጠብ ጠብ ያረኳቸው። ጎበዝ እኮ ነህ። ያንተ ደላላነት እኮ ለኔ ባንኬ ነው። እንደው ለመሆኑ እንዴት ነው ደላላ የሆንከው? ደላላማ ለሆነ የቻልኩት በፊት ነበር። በፊት በቃ ስራ አልሰራም ነበር። ቤት ተኝቼ ስውል እናቴ በጣም ትናደድብኝ ነበር። አንተ ልጅ እባክህን ለምንድን ነው እንደዚህ ቁጭ ብለህ ተዘፍዝፈህ ቁጭ ብለህ ከምትውልከው ብትቆም ይሻላል ስትለኝ፣ ኧረ እንደውም ስራ ሰራለሁ ብዬ ደላልነት ጀመርኩኛ። ከዛ በቃ ወዲያው የመጀመሪያ ስራዬን አንድ ልጅ መጣችና በእናት አስፋልት ዳር ቤት ፈልጋለሁ ስትለኝ መሀልም ማገኝልሻለሁ አልኳት። ከዛ በቃ አስፋልት ዳር ቅርብ ስትለኝ አው ቅርብ በአንድ እጅሽ በር እያንኳኳሽ በአንድ እጅሽ ከታክሲ መልስ ትቀበያለሽ በጣም ቅርብ ነው አልኳት። ከዛ በቃ ቤት አገናኘዋት። ግን በጣም ብዙ ቦታ ሄድን። ብዙ ቦታ ብታይ ዞረን ብዙ ቦታ ሳይ የገባንበት ሰፈር እኔ ራሷ ብሪያት እኮ ነው የምጠይቀው እኮ የሚከራይ ቤት እንዳለ ከሷ ጋር። ከዛ ኮንቴነሮች አየሁ። ይሄ ሰፈር የት ነው ስላቸው ጅቡቲ ደርሳል አሉ። ከዛ በቃ እንትን አልኩኝና በዛው ነው ሞራል የመጣው። ማርሽ ማን ነው ያስተላለፈብኝ? ያቺ ትሆናለች ያስተላለፈችብሽ። እሷ ደግሞ ወይ እንደ መኪና ተላላፊ ብለጥፍ እኮ ይሻላታል። ጉንፋን ምናምን ያላስተላለፈችብኝ። እኔ እኮ በጣም ታመሜ ማለት ነው ሄጄ ሐኪም ቤት ለዶክተሩ ምን ነው የሚያምሽ ሲለኝ ጨጓራዬን፣ ጉበቴን እና ኩላሊቴን ስለው ለምን አጠቃላይ ዱለቴን አመመኛ ትለኝም አለኝ። አንተ ልጅ አትቀልድብኝ ብያለሁ። አትቀልድብኝ ለምን አትበይም? ሻይ በዳቦ አትበይም? እንዳይመች እንዴ በላውት ይበቃኝ ብላ እንዴ። አሁን እኮ ትልልቅ ሆቴሎች እኮ ብትሄጂ እንደውም ዳቦ እኮ በእንትን ይበላል። በአፍ ነው የሚበላው። እኔ ልብላ እንግዲህ። በአሁኑ ሰዓት እኮ ዳቦ ቀፎ ሆኗል ውስጡ። ሲም ካርድ ከተሽ እኮ አረብ ሀገር ትደውያለሽ። መብላት ካሉ አይቀር እንጀራ በርገር ታውቂያለሽ? ወዲህ ታረጊና በሻይ በጣም ባደጉት ሀገሮች እንደነ ኬንያ ምናምን ሰንዳፋ ይበላል። በጣም እኛ ሀገር ስለማናውቀው ነው። ብላ ግድ የለም ብላ ብላ። ሆድና ማሰሮ የሰጡትን ይቀበላል። እኛንን እንጂ የምንገድበው። ያጂ በቃ
ስልክ እኮ ነው ያልኩሽ 0911 62 53 አይዞህ ነው ይላናግራት ፈልጋለሁ ውዷ ሚስቴ ዛሬማ ተጫውቼባት ነው ማስከፍታት ማንነቴን ሁሉ አልነግራት ቆይ እንደው በሩን በማስቲሽ ነው እንዲያስያዘችው እዚህ ውጪዎች እዚህ ቤቶች አይሰማትም ከውጭ ላንኳኳ እንግዲህ በትርፍ ሰዓቷ ደንቆሮ ናት አትሰማም ጆሮዋን ፐርም ተቀባችሁ አራክፋች በእናትሽ በር ላይ የበረንዳ አበባ ማሰርኩሽ እንደውላሳት ሃንዬ በተመሳሳይ ቀን እንዴት ነሽ ሰላም ነሽ ንፍቅ ብለሽኝ እኮ ነው የመጣሁት አይኔ ላይ ስትመላለሽ አይኔ አስፋልት መሰላት እንዴት ልጅ ተመላለሰች እያልኩ በጣም ነው ናፈቅሽ ደብሮሻል እንዴ እንዴት ነሽ እስኪ እቺን ነገር ኪስሽን እንዳይበርደው እቺን ያዣት በኋላ ደግሞ እሽጉ ይመጣልሻል አንተ ልጅ ኮንትሮባንድ ጀምረሃል እንዴ ምን ኮንትሮባንድ ጀምራለሁ ያው ኢትዮጵያ ነዳጅ ባይኖራት ስንት አናዳጅ አላት መሰለሽ ኤደን ትናንት ይጠፍታ ነበር ባክሽ ትናንት ወጤ ነካው ካልሲ በልቼ ሆዴን እያዞረኝ ነበር ታዲያ እንዴት ይሻላል ያው እንዴት ይሻለኛል በቃ መድኃኒት ብዬ የሆነች አሮጊት ስጠይቃት ጠዋት በባዶ ወደ ተነስና ቁርስ ብላለችኝ ከዛ በላውኝና ተሻለኝ ኤደን ይሄን ዘፈን እኮ እንዴት እንደምወደው ስራ ፈቶ ሳይሽ ላንቺ አመልካች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ ይገርምሻል በዚህ ዘፈን ብር ጥዬበታለሁ ጩጬ እያለሁ ክብሪት ተልኬ እና ትዝታ አለብኝ በእውነት ሰው እኮ እንደዚህ ስለነሳይቶ ስቁነጠና ፓንተን ከጉንዳን ጋር ነው እንደሸጠልኝ ተወያ ሆይሃን ዛሬ ምን ነው ብሩ አነሰብሽ እንደ ቆንጆ እኔ እኮ ገና ወደፊት እኮ ገና የባጃጅ ጎማ ገዛልሻለሁ ብዬውላ እኮ አስባለሁ እሱ ጸባይሽ ታይቶ ማለት ነው አንዬ ዛሬ የት ነሽ ቤቴ ነኝ ለምን ዛሬ ከምን ደበር ጉሮሯችንን እየነካካን የበላነውን እያስመለስን አንሉ አይ ከደበረሽ ምን ነው ሃኒዬ ዛሬ እኮ ታሽጓል ነው ሽብኝ በር ላይ ቆምሽ ማስዊፋን ጁዲ ስላለች ነገር እኔ ደግሞ የሰለችን ጁዲና ሽሮ ናቸው ግን እኔ እወድሻለሁ ሁሌ ያስታውስ ሞቼም ማስታውስሻለሁ ለካ የሞተ ሰው ያስታውስ ንኪው በቃ